ናችሁ ሰላም ናችሁ? እንግዲህ ዛሬ አንድ ጥያቄ ልጠይቃችሁ ፈልጋለሁ። የምጠይቃችሁ ጥያቄ ግልጽና አጭር ይሆናል። ምክንያቱም ይሄ ጥያቄ ይሄ ቪዲዮ የተጀመረበት ዓላማ ስለሆነ እንደ ግልም እንደ ማህበረሰብም ዓላማው መሳካት አለበት፣ እንደ ሀገርም ዓላማው መሳካት አለበት ብዬ አምናለሁ። ያንን እንቅስቃሴ የጀመርኩበት ዓላማ ስለሆነ ይህን ጥያቄ እንግዲህ በዛ ዙሪያ አደርገዋለሁ ማለት ነው። ጥያቄው ምንድን ነው? ኢትዮጵያ ውስጥ ንግስናው መመለስ አለበት ብዬ እኔ አምናለሁ። የእናንተ ሀሳብ ምንድን ነው? የእናንተ መመለስ አለበት ነው የለበትም አያስፈልገንም ብላችሁ ታስባላችሁ? እስኪ ሀሳባችሁን እንድታካፍሉኝ ነው የምፈልግበት። ይሄን ያልኩበት ምክንያት ምንድን ነው? እኔ ንግስናው በመወገዱ ምክንያት የጎደለን ነገር አለ ብዬ አምናለሁ። መንፈሳዊነት ጎሎናል፣ የሀገር አንድነት ጎሎናል፣ ፍቅር ጎሎናል፣ መተሳሰብ ጎሎናል። ዝም ብለን ስናይ የጎደለን ነገር እንዳለ እንደ ህዝብ፣ እንደ ሀገር፣ እንደ ግለሰብ፣ እንደ ቤተሰብ የጎደለን ነገር እንዳለ ነገር ይሰማኛል። ያን የጎደለን ነገር ደግሞ ለእኔ መንፈሳዊነት ነው ብዬ አስባለሁ። በተለይ እንደ ሀገር መንፈሳዊነት አጠናል። በተለይ ደግሞ ንግስናውን ካጣም በኋላ መንፈሳዊነት አጠናል የሚል እሳቤ ስለያዝኩ የተሰማኝን ፊል እያዳረኩት ያለ ስሜት እሱ ስለሆነ እስኪ እናንተ ይሄ መመለስ አለበት ብዬ አምናለሁ። እኔ አምናለሁ። የእናንተ ስሜት ምን ይሁን? በቃ የፈለጋችሁትን ስሜታችሁን ኦልሬዲ ብትገልጹልን የውይይት መድረክ ነው፣ ኦፕን ክፍት መድረክ ስለሆነ ስሜታችሁን ብታጋሩኝ ደስ ይለኛል። እኔ ንግስናው መመለስ አለበት። በመዋቅር ውስጥ አላልኩም፣ በመዋቅር ውስጥ እንዲመለስ አልፈልግም። ሲምቦሊካሊ በሆነ የሀገር አንድነትን፣ የሀገር ፍቅርን፣ የሀገር መንፈሳዊነትን ምልክትን ሁኖ እንዲመለስ ልክ እንደ እንግሊዝ እንደ ጃፓን እንዲሆን እፈልጋለሁ ንግስናውና ያንን ስሜታችሁን የምትደግፉም የማትደግፉም ሰዎች እስኪ ቢቻል ከነ ምክንያታችሁ፣ በተለይ ማትደግፉ ካላችሁ ቢቻል ከነ ምክንያታችሁ ግልጽ ብታደርጉት ደስ ይለኛል። አመሰግናለሁ። ሰላም ያገናኘን። በሚቀጥለው ቪዲዮ